ሰላም ቤተሰብ እንዴት ናችሁ? የዚህን እንጀራ ጥያቄ ለመመለስ ነው። እዚህ ጋር አዝመራ ጤፍ ይላል። እንግዲህ እሱን ከዚህ በፊትም አንዴ ሞክሬዋለሁ። ይሄ ሁለተኛዬ ነው። ስለወደድኩት ይዤላችሁ መጥቻለሁ። እዚህ ጋር 8 ኩባያ የሚሆን ጤፉን ነፍቼ በሳህኑ ላይ አስቀምጫለሁ። እንዲሁም እዚህ ጋር አብሽ ነው ታምሶ የተፈጨ አብሽ አንድ የሾርባ ማንኪያ ጨምሬበታለሁ። ከዛ እዚህ ጋር ከዚህ በፊት የተረፈኝ እርሾ ነው ከፍሪጅ ያወጣሁት ነው። እሱን እጨምርና አቦካዋለሁ ማለት ነው። እንደምታዩት ደረቅ ሲልብኝም እንደዚህ ጨምራለሁ መልሼ ማለት ነው። በዚህ መልኩ እንግዲህ ለ6-7 ደቂቃ የሚሆን በደንብ ታቦኩታላችሁ። በዚህ መልኩ ማለት ነው። እና የአወፋፈሩ እንደዚህ ነው። በዚህ ውፍረት መጠን ታቦኩታላችሁ ማለት ነው። አሁን ምንገለበጥበትን እቃ ከስር ውሃ እናደርግበታለን። ከዛ ሊጡን በዚህ መልኩ እንገለብጣለን። ከዛ ሊጡን ከድነን ለ24 ሰዓት እናቆየዋለን። እንደዚህ ቦክቶ ከ24 ሰዓት በኋላ ታገኙታላችሁ። ከዛ እናቀጥነዋለን። ውሃ እንጨምራለን። በደንብ ውሃ ጨምረን እናቀጥነዋለን ማለት ነው። እንዲህ ካቀጠነው በኋላ ውሃ ሙልት አድርገን እንተዋለን። ከዛ እንደምታዩት ከ24 ሰዓት በኋላ እንደዚህ ጠሎ ታገኙታላችሁ። ከዛ የቀረረውን ቀራራውን በዚህ መልኩ በሳህን ላይ ትቀንሱትና ሊጡን ታማስሉታላችሁ። እና ሊጡ ወፍራም ከሆነ መቅጠን ካለበት በዛው በእርሾ ነው የምታቀጥኑት። ሌላ ውሃ አትጨምሩም። ከዛ እዚህ ጋር የአብሲት ውሃ ሲፈላ አብሲት እናወጣለን ማለት ነው። አብሲቱ በዚህ መልኩ ሲደርስልን በሳህን ላይ እንገለብጠውና እናበርደዋለን። ትንሽ ከእርሾ ላይ እንጨምርና ቀጠን አድርገን እናቀዘቅዘዋለን። በዚህ መልኩ ከቀዘቀዘ በኋላ ሊጥ ውስጥ ገልብጠን ሊጡን በደንብ ሁሉንም እናዋህዳለን፣ እናማስለዋለን። ከዛ ሊጡ ሲወፍር አሁንም በእርሾ ነው የምናቀጥነው። እኔ ከእርሾ ውጭ አላቀጥንም፣ በሌላ ውሃ አላቀጥንም ማለት ነው። በእርሾ ብቻ ነው። እና በዚህ መልኩ ካቀጠናችሁት በኋላ ከድናችሁት ኩፍ እንደምታዩት ቆንጆ ሆኖ ቦክቷል። በደንብ ታዋህዱታላችሁ ማለት ነው። በጭልፋ ወይም በፈለጋችሁት በደንብ አድርጋችሁ አዋህዱት። ምጣዳችሁን አሙቃችሁ መጋገር ነው ማለት ነው። ምጣዴ ሞቋል። ያው አንድ የመጀመሪያውን እንጀራ በዚህ መልኩ አስፍቻለሁ። እንደምታዩት ቆንጆ ሆኖ ወጥቷል። አይኑ ምኑ በጣም ምርጥ ነው። እና በዚህ መልኩ እንደዚህ እያልኩኝ ሁሉንም ጋግሬያለሁ ማለት ነው። እንደምትወዱት ተስፋ አደርጋለሁ። በጣም አሪፍ ጤፍ ነው። ወድጄዋለሁ እኔ። እናንተም ትወዱታላችሁ ብዬ አስባለሁ። የአገር ቤት ጣዕም ያለው ጤፍ ነው። በጣም ደስ ይላል። ከዛ እንጀራችንን ከጨረስን በኋላ እርሾ እንዴት ነው ወደ ፍሪጅ ማስገባው አሳያችኋለሁ። ይሄንን ድስቱንም ያው ይሄ ጭልፋውንም እንዲሁም ማዞሪያውንም ሁሉንም ሊጥ ካለው በእርሾ ልቅልቅ አርጌ እጨምርና ድስት ውስጥ ከዛ የድስቱን ሊጥን በደንብ እንደዚህ አዋህደውና ወደ ሳህን ጨምሬ ከድኜ ወደ ፍሪጅ